የተጠራችሁለት ለዚህ ነውና ይላል አንደኛ ጴጥሮስ 2:21 ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏል። እርሱ ኃጢአትን አላደረገም፣ ተንኮልን በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። አሜን። ስለዚህ ክርስቶስ በተግባር ትክክለኛው ፍጹም የሆነው የሥነ ምግባር ትህትናው፣ ሃሌሉያ፣ ፍቅሩ፣ ይቅርባይነቱ የተጣሉትን ሲቅበዘበዙ አይቶ አዘነላቸው ይላል። ያ አዘኔታው ርህራሄው ሙሉ ምንድነው? ለኛ የሥነ ምግባራችን መለኪያ ነው፣ የምንከተለው ነው። እሱ መሰረታችን። ስንቶቻችሁ አሜን ትላላችሁ? አሜን ትላላችሁ? ሃሌሉያ። ጌታ ኢየሱስ ይባረክ። ዮሐንስ 13:15 እኔን ለእናንተ እንዳደረግኩት እናንተ ደግሞ ታደርጉት ዘንድ ምሳሌ ሰጥቻችኋለሁ ይላል። እግራቸውን የሁላቸውንም ሰብስቦ ሲያጥባቸው ትህትናውን ሲያሳይ አይሆንም እያሉት ማለት ነው። ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። እግዚአብሔር እንዲያስተምረን ጸልየን አረፍ እንላለን። እስቲ ሁላችንም እጃችን አንስተን ጌታ ኢየሱስን እስቲ የረዳንን አምላክ ያገዘንን አምላክ እናመስግነው። ኢየሱስ አመሰግንሃለሁ ጌታ ሆይ እንባርካለን። በዚህ ማለዳ ስለረዳህን ጌታ ኢየሱስ፣ በፊትህ ስላመጣህን ጌታ ኢየሱስ፣ ስለምትረዳን ኢየሱስ፣ ቃልን ስለምታሰማን ኢየሱስ ስምህ ይባረክ። አመስግኑት እስቲ። ተባረክ ጌታ ሆይ ተባረክ፣ 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 ተባረክ። ጌታ ኢየሱስ ይባረክ። ኢየሱስን እናመሰግናለን። እግዚአብሔርን ጊዜ ስለሰጠን እናመሰግነዋለን። ዛሬም እግዚአብሔር ይናገረናል። እኔን አትኙኝ፣ እግዚአብሔር ነው የሚናገረው። በእግዚአብሔር መሠዊያ ላይ ሰው የሚናገረው አያንጽም፣ ሰው የሚናገረው አያቆምም። ግን እግዚአብሔር የሚናገረው በሰው ልብ ውስጥ ተተክሎ ያሳድጋል፣ በእግዚአብሔር ቤት ያኖራልና ጌታ ኢየሱስ አንተ ተናገረኝ ለልቤ። ጌታ ኢየሱስ፣ ጌታ ኢየሱስ አንተ ተናገረን አምላካችን። ጌታ ኢየሱስ የሰሚዎችንም ጆሮ ጌታ ኢየሱስ አንተ ክፈት፣ ልብ ክፈት ጌታ ኢየሱስ፣ የኔንም አንደበት ክፈት ጌታ ኢየሱስ። ካንተ የሆነውን ብቻ ልናገር ጌታ ኢየሱስ። አንተ እርዳኝ፣ አንተ አግዘኝ ጌታ ኢየሱስ። ጌታ ኢየሱስ ይባርካችሁ። አረፍ እንላለን። ተባረኩ። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። እግዚአብሔር ኢየሱስ ይመስገን ጠርቶን ዛሬ ካመጣን የእግዚአብሔርን ቃል እንሰማለን። በመጀመሪያ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ የእግዚአብሔርን ቃል እናነባለን። ኢየሱስ ይባርካችሁ። እንደዚህ ይላል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። አሜን። ቤቱ ምንድን ነው ይላል? የእውነት አምድና መሰረት። እስቲ በሉት፣ የእውነት አምድና መሰረት። አብረን እንበል፣ የእውነት አምድና መሰረት። አሜን። ጌታ ኢየሱስ ይባረክ። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት እንዴት በእግዚአብሔር ቤት መኖር እንደሚገባ እጽፍልሃለሁ ብሎታል። ጌታ ኢየሱስ ይመስገን። እግዚአብሔርም ዛሬ እንዴት በቤተ ክርስቲያን መኖር እንደሚገባን በክርስቲያናዊ አኗኗር የተወሰነ ነገር እግዚአብሔር በእኔ በኩል ጌታ ኢየሱስ አስቀምጧል። በመጀመሪያ ጌታ ኢየሱስ ይህንን ጊዜ ሰጥቶኝን ቄስ ተፈራን ጌታ ኢየሱስ ይባርክልኝ። አመሰግናለሁ። ኢየሱስ ይመስገን። ዛሬ የምናየው ስለ ክርስቲያናዊ ስነ ምግባር ነው። ርዕሱን ክርስቲያናዊ ስነ ምግባር ብላችሁ ያዙት። ክርስቲያናዊ ስነ ምግባር አንድ ክርስቲያን እግዚአብሔርን ያመነ በስሙ የተጠመቀ ሰው በቤቱ እንዴት መኖር እንደሚገባው ነው። ይሄ ነገር በተለያየ ጊዜ ተነግሯል። ግን እግዚአብሔር ዛሬ እስቲ እዚች አይምሯችን ላይ ከምናስቀምጠው ወደ ልባችን ደግሞ እንዲያመጣልን። አሜን። አይምሮ ላይ የተቀመጠ ዕውቀት ይሆናል። አይምሮ ላይ የተቀመጠ ብቻ ከተቀመጠ ምን ይሆናል? ዕውቀት ብቻ ሆኖ ይቀራልና እግዚአብሔር ወደ ልባችን ያምጣልን። በመጀመሪያ ስነ ምግባር የሚለውን ስንፈታው ምንድነው? በአንድ ማህበረሰብ ወይም በአንድ አካባቢ ያለ ክፉንና መልካምን ወይም ትክክለኛና ትክክል ያልሆነውን ነገር የምናውቅበት ነው። ስነ ምግባር ማለት የሆነ ነገር አንድ ነገር ትክክል ነው፣ ትክክል አይደለም፣ ወይም
ስህተት ነው ወይም ትክክለኛ ነው የምንልበት መለኪያ ነው። በዚህ ባለንበት ዓለም ላይ ደግሞ ጠቅለልስ ያሉ 3 አይነት የሥነ ምግባሮችን ማየት እንችላለን። የመጀመሪያው ምንድነው? ይሄ አጠቃላይ ማህበራዊ ስነ ምግባር አለ። ይሄም በአካባቢ ባህል ወግ ላይ የተመሰረተ ነው። ስለዚህ ይሄ በአካባቢ ወግና ባህል ላይ የተመሰረተ ባህል ስነ ምግባር እንዳየ አካባቢ የሚለዋወጥ ከአንዱ አካባቢ ሌላኛው አካባቢ አንድ ቦታ ትክክል የሆነ ነገር ሌላ ቦታ ስህተት ሊሆን ይችላል። አንድ አካባቢ የሚያምንበት ነገር ሌላ አካባቢ ወይም በሌላ ማህበረሰብ ያለ ሰው አያምንበትም። ሁለተኛው ሙያዊ ስነ ምግባር አለ። ያው በተለያዩ ሙያ ዘርፍ የተሰማሩ ሰዎች በሕክምና ታውቃላችሁ፣ የተለያዩ ጊዜ ምርቃት ሲደረግ የህግ ተማሪዎች ታውቃላችሁ፣ ቃል ይገባሉ በህጉ በሙያው ስነ ምግባር እኖራለሁ ለማለት። ነገር ግን እኛ ትኩረት የምናደርገው ክርስቲያናዊ ስነ ምግባር። አሜን አሜን። ጌታ ኢየሱስ ይባርከናል። አሜን። በመጀመሪያ ክርስቲያናዊ ስነ ምግባርን እንዴት ለን የሚለውን እናያለን። ክርስቲያናዊ ስነ ምግባር ከነዚህ የሚለየው ነገር ምንድነው? ክርስቲያናዊ ስነ ምግባር ከዚህ የሚለየው ነገር ምንድነው? ክርስቲያናዊ ስነ ምግባር በእግዚአብሔር ቃል መርህ ላይ የተመሰረተ አንድ ክርስቲያን በዕለት ተዕለት ህይወቱ በሚኖርበት ሊያሳየው የሚገባው ጠባይና ውሳኔ እንዲሁም አኗኗር ነው። አሜን። ስለዚህ ሌላ ቦታ ያለው ስነ ምግባር ማህበራዊ ስነ ምግባር ሊሆን ይችላል። ፕሮፌሽናል የሆነ ኤቲክስ የሙያ ስነ ምግባር እንደተለያየ አካባቢ ሊለዋወጥ ይችላል። ነገር ግን የእግዚአብሔር ስነ ምግባር በምንድነው አለን? ወይም ይሄ ክርስቲያናዊ ስነ ምግባር በምንድነው አለን? የእግዚአብሔርን ቃል መሰረት ያደረገ ስነ ምግባር ነው። አሜን ትላላችሁ? አሜን ነው። ኢየሱስ ይባረክ። ስለዚህ ልዩነቱን ጠቅልል ስናደርገው እንድትይዙት ያ ስነ ምግባር ማህበራዊና ፕሮፌሽናል ኤቲክስ ወይም የሙያ ስነ ምግባር ያለው እንዳየ አካባቢ ሊለወጥ ይችላል። ኢትዮጵያ ውስጥ ልክ የሆነ ነገር ወይም የኢትዮጵያ ሕገ መንግስት የኢትዮጵያ ሙያ የሚደግፈው ከኢትዮጵያ ወጣ ስትሉ ላይ ደግፈው ይችላል። ነገር ግን የእግዚአብሔር ቃል የሆነ የእግዚአብሔር ክርስቲያን እግዚአብሔርን ያመነ አንድ ክርስቲያን ግን ሊከተለው የሚገባው ስነ ምግባር የእግዚአብሔር ቃል ዘላለማዊ ስለሆነ የእግዚአብሔር ቃል የማይለወጥ ስለሆነ አሜን እንደየቦታው የሚለዋወጥ አይደለም። አሜን። የዛሬ 1000 ዓመትም የተነገረው ቃል ዛሬም ይነገራል። የዛኔ የሰራው ቃል ዛሬም ይሰራል። አሜን። ጌታ ኢየሱስ ይባረክ። ስለዚህ ይህ ክርስቲያናዊ ስነ ምግባር በማንኛውም ጊዜና ዘመን የእግዚአብሔርን ፈቃድ በትክክል ይለያል። አሜን። ክርስቲያናዊ ስነ ምግባር ምንድነው? የእግዚአብሔር ፈቃድ ላይ ያተኮረ እግዚአብሔር ፈቃድ ላይ ያተኮረ ነው። እኔ እንደሚመስለኝ እኔ እኮ እንደዚህ ነው የሚመስለኝ ወይም እያለ እኔ የሚመስለኝ እንደዚህ ነው እኔ እንደዚህ አይመስለኝም እየተባለ የራስን ፍቃድ የራስን ስጋዊ ስሜት እያነበበ ምንድነው ሙድ የሚሉት ሰምታችሁ ከሆነና ያን እያነበበ አይደለም። ሙዴ መጥቷል ሙዴ አልመጣም ወይም አሁን እንደዚህ አልተሰማኝም እያለን የምናደርገው ሳይሆን ይሄ ነገር እግዚአብሔር ፈቃድ አለበት ወይ ይሄ ነገር እግዚአብሔር ፈቃድ የለበትም የሚል ነው ክርስቲያናዊ ስነ ምግባር። ሃሌሉያ አሜን አሜን። ሁለተኛው ክርስቲያናዊ ስነ ምግባር ከዘመኑ አስተሳሰብና ማዕበል የተጠበቀ ነው። ክርስቲያናዊ ስነ ምግባር ከዘመኑ ጋር የሚለዋወጥ አይደለም። አንዳንዴ ምን ሲባል ሰምታችሁ ሊሆን ይችላል። እንዴ በዚህ ዘመን እኮ ከሰው ጋር ካልተመሳሰልክ ምን ማለት ነው? እንዴት ትኖራለህ? ከዚህ ማህበረሰብ እንነጠል ነው የምትለው? ተገንጥለን ነው የምትኖረው? እንኖር ነው የምትለው የሚሉ ሰዎች ሰምታችሁ ከሆነ ነገር ግን የእግዚአብሔር ፈቃድ ያለበት ክርስቲያናዊ ስነ ምግባር አንድ ክርስቲያን ሊከተለው የሚገባው ስነ ምግባር ምንድነው? ከመካከላቸው ውጡና ምን ይሆናችሁ ሁኑ የሚለው ነው። የተለያችሁ ሁኑ እንጂ ዘመኑ የለመደው በቃ ሸዋሸዋ ዘመኑ የለመደው አንዳንድ ነገሮች አሉ። ብልጣ ብልጥነት እንዴ ወገኔ እንደዚህ ብልጥ ካልሆንክ ማን እንዴት ታልፈዋለህ ይህን ዘመን? ከሰው ጋር ተመሳስሎ ነው እንጂ እንደዚህ አይደለም ክርስቲያናዊ ስነ ምግባር። አሜን ነው። አሜን ትላላችሁ? አሜን። ምን ይላል ቆላሲስ ላይ እዚህ ቁጥሩን ብትይዙት ቆላሲስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ ይላል። ስለዚህ ይሄ የዓለም ወግ የሚያመጣው የዓለም ፍልስፍና በሚያመጣው ዓለም በዚህ ሰዓት በቃ በአጭር ጊዜ መክበር በአጭር ጊዜ እንዲህ ጥፍጥፍ ብሎ መድረስ
ያለበት ነገር ክርስቲያናዊ ስነ ምግባር እሱ አይደለም። የእግዚአብሔር እውነት ተከትሎ የሚሄድ ነው። አሜን። ጌታ ኢየሱስ ይባረክ። ክርስቲያናዊ ስነ ምግባር በሶስተኛ በደንብ ፖይንቶቹንም ነግራችሁ እውነትን በተግባር የሚያደርግ የእውነት ምስክር ነው። አሜን። ስለዚህ ክርስቲያናዊ ስነ ምግባር ያለው አንድ ክርስቲያን ተናጋሪ ብቻ አይደለም። አሁን በዚህ ዘመን ላይ በጣም የበዛው ምንድነው? በጣም ተንታኝ አለ። ፍቅር እኮ ማለት ይላል። ፍቅር እኮ ማለት በግሪኩ ስናየው፣ በዕብራይስጡ ስናየው ፍቅር በዚህ ያህል ይከፈላል፣ በ7 ይከፈላል፣ በ8 ይከፈላል። አንድ ሰው ፍቅር አለው የሚባለው ይላል። ግን ዞር ብላችሁ ስታዩ ሰውየው ከቤተሰቡ ጋር አይስማማም፣ ከራሱ ጋር የሚጣላ ተናጋሪ ብቻ የበዛበት ዘመን ነው። ስለዚህ አንድ ክርስቲያን በደንብ ክርስቲያናዊ ስነ ምግባር አለው የሚባል ምንድነው? የሚቻለው እንዴት ሲሆን ነው? ከንግግር ያለፈ በተግባር የሚታይ ሲሆን ነው። ሃሌሉያ! በደንብ ሃሌሉያ! ኢየሱስ ይባረክ። ምንድነው የሚለው እግዚአብሔር ቃል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ይላል። አሜን። ንግግራችሁን አይደለም ስራችሁን እንዲያዩና እንዲያከብሩት ነው የሚለው። ኢየሱስ ክርስቶስን በዚህ ምድር ላይ ሲመላለስ ሲገልጸው ምንድነው የሚለው? በቃልና በስራ ብርቱ ስለነበረው ነብይ ይላል። አምላካችን ምንድነው? በቃል ብቻ ነው ብርቱ እንዴ? ነው? በደም ድምጻችሁን ወጣ አድርጉና ንገሩ። በቃል ብቻ ነው አይደለም። በምንድነው? በቃልም በስራ። አሜን። ስለዚህ እኛ የሱን ፈለግ የምንከተልን በቃልም በስራም የሚገለጥ ክርስቲያናዊ ስነ ምግባር ጌታ ኢየሱስ ይስጠን ለእያንዳንዳችን። ሃሌሉያ! ጌታ ኢየሱስ ይባረክ። ክርስቲያናዊ ስነ ምግባር እንደዚህ ከከፈል ነው ወይም ፖይንቶቹን ካየን ሁለት አይነት ጠቅለል ያሉ ነገሮችን ልንገራችሁና ያዟቸው። ምንድናቸው? ክርስቲያናዊ ስነ ምግባር ላይ አንድ ማወቅ ያለብን ነገር የመጀመሪያው መጽሐፍ ቅዱስ ላይ በግልጽ የተቀመጡ እግዚአብሔር የተናገራቸው እግዚአብሔር በባሪያዎቹም ሊሆን ይችላል በቀባቸው ሰዎች መጽሐፍ ቅዱስን በጻፉት ማለት ነው ራሱም የተናገራቸው አሉ። እነሱ ምንድናቸው? ምንም መመራመር ሳያስፈልገን እንደዚህ እኮ ሊል ፈልጎ ነው ማለት ሳያስፈልገን አሜን የምንልባቸው አሉ። ስንቶቻችሁ ለእግዚአብሔር ቃል አሜን ትላላችሁ? አሜን። አዎ እግዚአብሔር የሰጠን ቃል የመጀመሪያው ነው። ለስነ ምግባራችን የምንከተለው ለምንከተለው ለጸባያችን፣ ለውሳኔያችን፣ ለአኗኗራችን የምንከተለው የመጀመሪያው ምንድነው? እግዚአብሔር ይሄን አልፈልግም ይሄንን እጠላለሁ ያለውን ነገር መጥላት መልካም አይደለም ማለት፣ ይሄንን ደግሞ ወዳለሁ የሚለውን መልካም ነው ማለት። የመጀመሪያው በግልጽ የተቀመጡት ናቸው። ሁለተኛው ደግሞ ምንድነው? ይሄ እንደየዘመኑ እንደየባህሉ አለ የሚመጡ ነገሮች። ለምሳሌ ሰዎች ስለ ጫት ሲያነሱ ትሰማላችሁ። ጫት መቃም ክልክል ነው፣ ቤተክርስቲያን ትፈቅዳለች። እንደዚህ ማድረግ እጣን ማጨስ በጣም አለ። ብዙ ሰዎች ክሪቲካል የሚፈጥሯቸው ሰዎች ክሪቲካል በጣም አሰበን ብለው የሚፈጥሯቸው ማለት ነው። ለምን ያ ነገር መጽሐፍ ቅዱስን በተጻፉት ጊዜ ያልነበረ ሊሆን ይችላል። በዚህ ዘመን በየጊዜው የሚለወጥ አሁን ያለው ነገር ላስት እንትን ላይ ያልነበረም ጄኔሬሽን ላይ ወይም ባለፈው ትውልድ ላይ ላይኖር ይችላል። ነገር ግን እንደዚህ አይነት ነገሮችን ደግሞ እንዴት ነው እኛ መቀበል ያለብን? የእግዚአብሔር ቤተክርስቲያን ወይም የእግዚአብሔር ልጆች የሆነ እንዴት ነው ይሄን ደግሞ ማስተናገድ ያለብን የሚለውን ስናይ የእግዚአብሔር ቃል ምንድነው የሚለን? እነዚህን ነገሮች ደግሞ ምንድናቸው? በመጽሐፍ ቅዱስ በግልጽ በቀጥታ ያልተቀመጡ በየጊዜው አዳዲስ ሁኔታዎች ስለሚኖሩ እነዚህ የራሳችንን ውሳኔና ምላሽ የሚፈልጉ በመሆናቸው ጥልቅ በሆነ በእግዚአብሔር ቃል መነጽር መታየትና መፈተሽ ይገባቸው። ዳይሬክት ኤግዛክት ወርዱን አናገኘውም። ዳይሬክት እንትን አይደረግም የሚል አናገኝም። ግን እንደ እግዚአብሔር ቃል እንዴት ይታያል? ምን ይላል መጽሐፍ ቅዱስ መሰላችሁ? ኤፌሶን 5:8 ላይ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ለጌታ ደስ የሚያሰኘውን ምን እያደረጋችሁ? አልሰማችሁ? ምን እያደረጋችሁ? መመርመር ይጠይቃል ማለት ነው። ይሄ ነገር ለጌታ ደስ ያሰኘዋል ወይ? አሜን።
ባይገለጽም ይሄ ነገር እግዚአብሔርን ደስ ያሰኘዋል ወይ? እግዚአብሔር ይከብርበታል ወይ? ክርስቲያን ያገኘውን ሁሉ ፍስ የሚያደርግ አይደለም። ያም ተገኘ የሚይዝ አይደለም። ከዛኛውም ጋር የሚጣበቅ አይደለም። ከዚህኛውም ጋር ሄዶ የሚነካካ አይደለም። ብድግ ያደርግና ይሄ ነገር ለእግዚአብሔር ይሆናል ወይ? አሜን። እግዚአብሔር ደስ ይሰኝበታል ወይ? ሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ። አሜን። ፈትኖ ማወቅ ያስፈልጋል ከመውሰድ በፊት። ይህ ነገር በደንብ ባክግራውንዱ እዚህ ጋር ፍተሻ ያስፈልጋል። ኬላ ያስፈልገናል። አሜን። አይታችሁ ከሆነ በየቦታው በተለይ በዚህ በድንበር መግቢያዎች አካባቢ ጋር ኬላ አለ። ለምንድን ነው? ምን አለው? ምን ይዟለሁ? ቢገባ ይሄ ነገር ይጎዳል፣ ህብረተሰቡን ይጠቅማል የሚል ነው ኬላው። ሌላ ምንም ዓላማ የለውም። ስለዚህ የምናገኛቸውን ነገሮች የምናያቸውን የምንሰማቸው አሁን የምታያቸው አሉ፣ ነገም ይመጣሉ፣ የዛሬ ዓመት ይመጣሉ፣ የዛሬ 10 ዓመት ይመጣሉ። እግዚአብሔር እድሜ ከሰጣችሁ የሆነ ነገር ሲመጣ ይሄ ነገር እንዴት ነው? እግዚአብሔር ይከብርበታል ወይ? ምርመራ ያስፈልገዋል። በእግዚአብሔር ቃል፣ በእግዚአብሔር መንፈስ። አሜን አሜን ነው። አዎ እየሰማችሁ ኢየሱስ ይባርካችሁ። ፊልጵስዩስ 1:9 ላይ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ። አሜን። አዎ መውደድ ብዙ ጊዜ ያው ድንገታዊ ነው። እስቲ ነገር ልውደደው ብለን አይደለም። ነገር ግን ከመውደዳችሁ በፊት የሚሻለውን ነገር ፈትናችሁ ውደዱ። ኢየሱስ ይባረክ። አሜን። ጌታ ኢየሱስ ይመስገን። ይሄን ካየን ስለዚህ በሁለቱ ነገሮች ላይ የተመሰረተ ነው የክርስቲያናዊ ስነ ምግባር። የመጀመሪያው እግዚአብሔር በግልጽ በቃሉ ላይ የተቀመጡ አሉ። እነሱ ምንም ምርመራ አያስፈልገንም። ምንም ሌላ ክሪቲካል የሆነ አስተሳሰብ እስቲ በዚህን ተርጉሞ አያስፈልገንም። አሜን ምንልበት ነው። ስንቶቻችሁ አሜን ትላላችሁ? አሜን። እግዚአብሔር የጠላውን ጠላለሁ፣ እግዚአብሔር የወደደውን ወዳለሁ። ሁለተኛው ግን እንደየጊዜው የሚለዋወጥ ነገር ስለሚኖር ያን ነገር ኬላ ያስፈልገናል፣ መፈተሽ ያስፈልገናል። አዎ ከመውሰዳችን በፊት ይሄን ነገር ወደ ልባችን ከማስገባት በፊት ኬላ ያስፈልገናል። ደስ ያሰኛል ወይ? እግዚአብሔር ይከብርበታል ወይ? አሜን። ኢየሱስ ይባርካችሁ። ስለዚህ እነዚህን ነገሮች ለማወቅ ደግሞ መሰረት የሆኑ 4 ነገሮችን ነግራችኋለሁ። ኢየሱስ ይባርካችሁ። ሃይላይት ነው፣ በደንብ እናንተ ልታጠኑት ትችላላችሁ። ኢየሱስ ይመስገን። የመጀመሪያው የእግዚአብሔር ባህሪ ምን አልኳችሁ? ምን አልኩ? አልሰማሁም። ሁላችሁም በሉ አብረን እናውራ። ኢየሱስ ይመስገን። ስለዚህ የመጀመሪያው የእግዚአብሔር ባህሪ የመጀመሪያው የእግዚአብሔር ባህሪ ነው። መሰረት የእግዚአብሔር ማንነት ነው። የመጀመሪያው የዚህ ነገር መሰረቱ ምንድነው? እነዚህን የምንለይበት የእግዚአብሔር ባህሪ። ለምን መልካምና ክፉ የምንላቸውን ባህሪያት የሚለኩት በእርሱ ባህሪ ነው። የእግዚአብሔር ባህሪ የሚስማማውን ነገር መልካም ነው እንላለን፣ የምንመረምርበት መንገድ። እግዚአብሔር ባህሪው ያልሆነውን ደግሞ ምንድነው? ክፉ ነው ወይ መልካም አይደለም እንላለን። ስለዚህ እርሱ ንጹህ እንደሆነ ልቡን ራሱን ያነጻል ይላል የእግዚአብሔር ቃል። አንደኛ ዮሐንስ 3:3 ላይ ያዙት። እኔ ቅዱስ እንደሆንኩ ደግሞ ቅዱሳን ሁኑ ይላል። የእግዚአብሔር ባህሪ ቅድስና ነው። የእግዚአብሔር ባህሪ ንጽህና ነው። የእግዚአብሔር ባህሪ ምንድነው? ፍጹምነት ነው። እርሱ ፍጹም እንደሆነ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ ይላል። ማቴዎስ 5:48 ያዙት። እኔ ቅዱስ ነኝና ቅዱሳን ሁኑ ይላል። አንደኛ ጴጥሮስ 1:15 እርሱ ፍጹም እንደሆነ እሱ ደግሞ ራሱን ያነጻ ይላል። ተስፋ የሚያደርግ ሰው እግዚአብሔርን ተስፋ የሚያደርግ እርሱ ንጹህ እንደሆነ ራሱን ያነጻ። አንደኛ ዮሐንስ 3:3 ሁለተኛው የእግዚአብሔር ቃል ወይም መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የሰጠውና ፍቃዱን የገለጸበት ነው። አሜን። ባለፈው በወንድም ቢንያም በኩል እንደሰማችሁት መጽሐፍ ቅዱስ ወይም የእግዚአብሔር ቃል ማለት የቤተ ክርስቲያን በደሙ የተዋጁ ምንድነው ብሏል? ሕገ መንግስት ነው። ቤተ ክርስቲያን የእግዚአብሔር መንግስት ስለሆነች የምትተዳደረው በምንድን ነው? በመጽሐፍ ቅዱስ ወይም በእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ወይም የእግዚአብሔር ቃል መሰረታችን ነው የዚህ የምንለይበት። ስለዚህ በውስጡ የተጻፉት ሁሉ ታሪክ ብትሉ፣ መልእክት ብትሉ፣ ህጎች በሙሉ የኛ የሥነ ምግባራችን መለኪያ ነው። መለኪያችን የሆነ የሰልፍ ዴቨሎፕመንት መጽሐፍ አይደለም፣ የፍልስፍና መጽሐፍ አይደለም። በጣም በአሁን ጊዜ የተስፋፋ ነገር ምንድነው? ስልጠና እየተባለ ሰምታችሁ ከሆነ አዳራሹ ሰብስበው
አንተ ራስህን እኮ እንደዚህ ማድረግ ትችላለህ፣ አንተ ራስህን የቻልክ እግዚአብሔር መባልም ተጀምሯል። ሜቢ በደንብ የምታውቁ ሰዎች ካላችሁ ይሄ ሁሉ ምንድነው? ኦኬ የስበት ህግም ሰምታችሁ እኮ ሎው ኦፍ አትራክሽን የምታስበውን ነው የምታገኘው። እያየ ያለውን ከተመኘው ታገኘዋለህ። ለምሳሌ እዛ ጋር ያለው የተለጠፈውን ጥቅስ እዚህ ቆሜ በደንብ ካየሁት ይመጣል ማለት ነው። ፊሎሶፊው እንደዛ ነው። እና የኛ ግን የምንለይበት ትክክለኛ መሳሪያችን ፍልስፍና አይደለም። አሜን ነው። ሞቲቬሽን አይደለም። ሰልፍ ዴቨሎፕመንት ቡክሶች አይደሉም። የተለያዩ የፍልስፍና መጽሐፍ በጣም 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 ክሪቲካል ማይንድ አለን ብለው የሚያወሩ ሰዎች የጻፉት ሳይሆን የእግዚአብሔር ቃልና የእግዚአብሔር ቃል ነው። አሜን። ሁሌ ያለ ነገር ቢሆንም የሆነ አዳዲስ ነገር አንጠብቅ። ሁሌ የእግዚአብሔር ቃል ሕያው ነው። እስቲ ስንቶቻችሁ ሕያው ነው ትላላችሁ? ሕያው ነው። አሜን። የእግዚአብሔር ቃል ምንድነው? የምንሰብክላችሁ ቃል ምንድነው? ኃይል ያለው ነው ብሏል ሐዋርያው ጳውሎስ። እና ኃይል ያለው ነው። እንደዚህ እንደምናየው አይደለም። ኢየሱስ ይባረክ። ሶስተኛው የክርስቶስን ፈለግ መከተል ነው። የክርስቶስ ፈለግ መሰረታችን። አሜን። ክርስቶስ አመጣጡ ለኃጢአት መስዋዕት ብቻ መሆን ሳይሆን ምንድነው? ፍጹም የሆነውን የክርስቲያናዊ ስነ ምግባር በተግባር ሊያሳይ። ስለዚህ መጀመሪያ ምን አልኳችሁ? የእግዚአብሔር ባህሪ መሰረታችን ነው። መጽሐፍ ቅዱስ መሰረታችን ነው። ሶስተኛው የክርስቶስ ኢየሱስ ፈለግ ምን ይላል? በአንደኛ ምን ይላል እዚህ ጋር? የተጠራችሁለት ለዚህ ነውና ይላል አንደኛ ጴጥሮስ 2:21 ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏል። እርሱ ኃጢአትን አላደረገም፣ ተንኮልን በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። አሜን። ስለዚህ ክርስቶስ በተግባር ትክክለኛው ፍጹም የሆነው የሥነ ምግባር ትህትናው፣ ሃሌሉያ፣ ፍቅሩ፣ ይቅርባይነቱ የተጣሉትን ሲቅበዘበዙ አይቶ አዘነላቸው ይላል። ያ አዘኔታው ርህራሄው ሙሉ ምንድነው? ለኛ ለሥነ ምግባራችን መለኪያ ነው። የምንከተለው ነው። እሱ መሰረታችን። ስንቶቻችሁ አሜን ትላላችሁ? አሜን ትላላችሁ? ሃሌሉያ። ጌታ ኢየሱስ ይባረክ። ዮሐንስ 13:15 እኔን ለእናንተ እንዳደረግኩት እናንተ ደግሞ ታደርጉት ዘንድ ምሳሌ ሰጥቻችኋለሁ ይላል። እግራቸውን የሁላቸውንም ሰብስቦ ሲያጥባቸው ትህትናውን ሲያሳይ አይሆንም እያሉት ማለት ነው። ኢየሱስ ይባረክ። አራተኛው የቤተ ክርስቲያን ሚና ነው። ብዙ ጊዜ ቤተ ክርስቲያን ሰውን የእግዚአብሔርን ነው የምሰማው የሌላ ሰው አልሰማም የሚል ሰው አጋጥሟችሁ ከሆነ እኔ ከእግዚአብሔር ውጭ ማንም አይመራኝ የሚል ሰው ሰምታችሁ ከሆነ አሜን። እግዚአብሔር ለሰው ይናገራል፣ በራእይ ይናገራል፣ በአፍላ እንቅልፍ ይናገራል ይላል ኢዮብ ላይ። ነገር ግን ባስቀመጣቸው ትክክለኛ እግዚአብሔርን የምንከተልን ካለን እግዚአብሔር በሾማቸው እግዚአብሔር ቅባቱን ባስቀመጠባቸው አሜን። እየሰማችሁ ይኖራል። አዎ እነሱ ያሉትን ስንቀበል ለምን መሰላችሁ? እነሱ ሲናገሩ የእግዚአብሔርን ቃል ነው የሚናገሩት፣ የእግዚአብሔርን ሐሳብ ነው የሚናገሩት። ባለፈውም ወንድም ቢንያም አንስቶት ነበር። እኔ ለሙሴ ግልጥ በአፍ እናገረዋለሁ አሉ። እነሱ ያው መዝሙሩንም ሲያማሙቁት ያቺም ከበሮን ያም በጣም ሲናገር እግዚአብሔርም ለካ ከኔ ጋር አለ የሚል ሞቅታ ተሰማውና ዲያራ በቃ ሙሴን ተውት ማለት ጀመሩ። ስለዚህ ቤተ ክርስቲያንን መስማት፣ የእግዚአብሔር ሰዎችን መስማት። ስንቶቻችሁ አሜን ትላላችሁ? አዎ። ለምን መሰላችሁ? ቤተ ክርስቲያን ምንም ነገር ስትናገር ቅድስና ለማጥበቅ እኔ አሁን በጣም ነገሮችን በጣም ምሳሌ አንዳንድ ሰዎች በጣም የጠይቋቸው ጥያቄ አጋጥሟችሁ ከሆነ ድሃ እንትኑን እንዲረሳ ለምን ወይን ጠጅ ይጠጣ ተብሏል፣ ለምን አንጠጣም? አሁን ሰውየው እንደዛ የሚያወራው ሰው እኮ ለድሃ ተቆርቆሮ አይመስላችሁ? ተቆርቆሮ ነው እንዴ? አይደለም እኮ። ነገር ግን በጣም እንደዚህ አይነት የሆኑ ጥያቄዎች ሲመጡ ቤተ ክርስቲያንን መስማት አለብን። ለምን? ቤተ ክርስቲያን የምትናገረው ቅድስናን ለማጥበቅ ቤተ ክርስቲያን ላይ የመተዳደሪያ ደንብ ወይም የምዕመናን ላይ አንብባችሁ ከሆነ እንደዚህ ህዝብ ባለበት መዋኛ ገንዳዎች ላይ መዋኘት የተከለከለው ሜቢ ሰምታችሁ ከሆነ አሁን እንደዚህ አይነት ያነበበ ሰው በቃ መጀመሪያም ነገር የሚፈልጉ ነገር ያለበት ሰው ምንድነው የሚለው? እንዴት ይከለከላል? መጽሐፍ ቅዱስ ላይ ነው አሳዩኝ።
ነገር ግን የተባለበት የራሱ ምክንያት አለው። ሰው እንዳይፈተን፣ ሰው በአይኑ ይፈተናል። ሰው ስጋ ለባሽ ነው። ስለዚህ ሰው ዞር ካለ ቢያንስ የሚፈተንበትን ነገር ይቀንሳል በሚል ሰው እግዚአብሔርን የሚቀበሉ ለእግዚአብሔር ሞገስ እንዲኖረው በእግዚአብሔር ፊት የተነገረ ነገር ነው። ስለዚህ እዚህ ጋር ምናችንን ነው እግዚአብሔር የሚያየው? መታዘዛችንን። እስቲ ስንቶቻችሁ መታዘዝ ትላላችሁ? ድምፃችሁን አውጣችሁ መታዘዝ። ስለዚህ ቅድስናን የሚያጠብቅ ነገር ይሁን እንጂ አሜን። ለምን መንግስተ ሰማያት አይደል ለመግባት የመጣ ነው። አሜን ነው። አዎ ስጋ ለባሾች ነን ሁላችንም። ማንም ምንድን ነው ይሄ ሞራል እንዳመሰም አራኔ ምንም አልሆንም፣ ወኔ በወኔ አይኖርም። አሜን አሜን ነው። አዎ አራኔ ምንም አልሆንም ችግር የለም ሳይሆን አሜን ልቀበል። ልክ ነው። እሺ እግዚአብሔር መታዘዝን የሚያየው። አሜን። ጌታ ኢየሱስ ይባርካችሁ። አንድ ታሪክ ሰምቻለሁ። ባይብል ኮሌጅ ላይ አንዱ ጋዜጣ ማንበብ ኃጢአት ነው ብሎ ተነስ። አሁን አልተባለም፣ ያው የምናነበውን ብንመርጥ። ነገር ግን የተመለሰለት መልስ በጣም ክርክር ተፈጠረና አስተማሪው ነው መሰለኝ የመለሰለት መልስ ምንድነው? እኛ አንተ የደረስክበት ቅድስና ላይ እስከምንደርስ ድረስ በቃ እኛ እየተጠነቀቅን እናነባለን። እዚህ ጋር አሁን እንትኑ ሳይሆን ማየት ያለባችሁ የተናገረው ተናጋሪው አይ ጋዜጣ በጣም ልክ አይደለም ያለው ሰውዬ ምንድነው ከሚያነባቸው ነገሮች ራሱን ለመቀደስ። ሌላም ሰው ያው ቀይ ስር መብላት አሁን የሚቀባቡ ቅባቶች ለእህቶች ከንፈር ምናምን ይከለከል የለ ያው ቀይ ስር አልበላም ብሎ እስካሁን ማይበላ ልጅ ሰምቻለሁ። እዛ አዲስ አበባ ልጅ ምንድነው ልጁ የያዘው አይምሮ ውስጥ ቅድስና የምትለዋን ነገር። አው የነገሩ ከያስቃል ግን እንትኑን ነው መያዝ ያለብን። ለቅድስና ተብሎ ምንም ነገር ልጅ ይሄ ነገር በቃ እኔን በጣም እየፈተነኝ ስለሆነ ሰው በዛ ነገር ጎበዝ ሊሆን ይችላል፣ ግን እኔ ይቅርብኝ የሚል ሰው አለ። አሜን። ስለዚህ ቅድስናን ለማጥበቅ የሚመጡ ነገሮች ሁሉ መልሳችን ምን ሊሆን ይገባል? እስቲ ሁላችሁም አሜን። እንጂ ለምን ሁላችንም መንግስተ ሰማያት መግባት ነው የምንፈልገው፣ ማሰናከያ አይሆንብን። ጌታ ኢየሱስ ይባርካችሁ። ስለዚህ ቤተ ክርስቲያን እንስማ። የመጨረሻው እነዚህ ስነ ምግባሮች እንዴት ይገለጻሉ የሚለውን 2 ፖይንቶች ነግራችኋለሁ። 5 ነገሮች አሉ በውስጡ። በአካባቢ በቤተሰብ አለ፣ በቤተ ክርስቲያን፣ በመንፈሳዊ አገልግሎት፣ በስራ ቦታና በአካባቢ ማህበረሰብ ዘንድ የሚል አለ። እኔ ግን 2ቱን ነግራችኋለሁ። ከጊዜ አንፃር ጊዜን ጨርሻለሁ። የመጀመሪያው ያው እኛን በደንብ ሊመለከተን የሚችለውና እኛም ትኩረት ማድረግ ያለብናል ምንድነው? እሱ መሰላችሁ? የመጀመሪያው ቤተሰብ። አሜን። ቤተሰብ ማለት የሰው እውነተኛ ማንነት ያለበት ቦታ። ማንም ቤተሰብ መካከል ባህሪውን አይደብቅም፣ ደብቆም አይዘልቅም። የተወሰነ ያው ከታንሽ ጀምሮ ባልና ሚስትም አብረው ናቸው የመጡት፣ ልጆችም እዛው ከትንሽ ጀምሮ ተወልደው ያደጉ ናቸው። ማንም ባህሪውን የሚደብቅበት ቦታ አይደለም እና ምንም ያስመሰለው ነገር የለም፣ የሚደብቅበት ነገር የለም። እና ሰው ደግሞ ብዙ ጊዜ ካያችሁ እየነገርኩት ያለሁት ምንድነው ክርስቲያናዊ ስነ ምግባር እንዴት በተግባር ይገለጣል የሚለው ነው በቤተሰብ ውስጥ። እና ሰው ብዙ ጊዜ አይታችሁ ከሆነ የሚጋጨው አጠገቡ ካለ ሰው በጣም ብዙ ጊዜ የሚያገኘው ሰው። እኔ አሁን ብዙ ጊዜ ከማን ጋር ትጋጫለህ ካላችሁኝ ከቤተሰብ ጋር። ስወጣም ማገኛቸው፣ ስነሳም ከእንቅልፌ ከነቃውም ወጥቼ ስገባም እነሱን ነው የማገኘው። ከጎረቤት ጋር ልነካክ። ስለዚህ በቤተ ክርስቲያን በቤተሰባችን ውስጥ በደንብ ትኩረት ማድረግ ያለብን አለ። መጋጨት አለ፣ አለመስማማት አለ። ግን ያን ጠብ አያያዝ በዚህ ዘመን ሰው ጠብ አያያዝ አይችልበት። የሆነ ቦታ ላይ ምን ሰማው? በጣም የሆነ ሰው ወደዋለሁ ካልክ ስትጣሉ እንዴት ናችሁ? በቃ የሆነ ሰውን ከወደድከው አሁን አይደለም በጣም እንትና ይወዳለሁ ወናውን እዩ መከረውስ ወዳለሁ ስለው አሁን በቃ ኖርማል ምንም የለብንም። ግን የሆነ ነገር ሲያጋጨን የምናሳየው ባህሪ ነው እንዋደዳለን አንዋደድም የሚለው የሚያሳይ። በዚህ ጊዜ ግን ታውቃላችሁ የሚታይ ነገር ነው። ባልና ሚስት በሆነ ነገር ሳይስማሙ ሲቀሩ ጠብ አያያዝ
እየቻሉ አይደለም፣ እየተቻለ አይደለም፣ የምታዩት ነገር ነው። እና ያንን ጠብ አያያዝ ማወቅ አለብን። በዚህ ጊዜ ሰው ሲጣላ ወጥቶ ለጓደኛው ነው የሚናገረው፣ ለዛ ነው የሚያማው፣ ለዛ ነው የሚናገረው እንጂ ኦኬ ብሎ ተረጋግቶ ቀስ ብሎ ያ ነገር ሲያልፍ ያን ጠብ አያያዝ ነው ያልቻለው። እና ጌታ ኢየሱስ ይህን ጥበብ ይስጠን በቤተሰባችን ውስጥ አሜን። አዎ መረጋጋት፣ በጣም ማሰብ፣ በቃ ግጭት ያለ ነገር ነው። ይሄን ሁላችሁም አእምሯችሁ ውስጥ ያዙት። በቃ ባለፈው በጣም ቁጭ ብላችሁ የሳቃችሁበት ነገር አሁን ሲነገር ሊያናድዳችሁ ይችላል። የሰው እንትን ነው ይቀያየራል፣ የሰው ስሜት። ነገር ግን ያንን አያያዝ ኦኬ ብለን ራሳችንን አረጋግተን የምንይዝበት ጠብ አያያዝ እግዚአብሔር እንደው ይስጠን እስቲ አሜን። እንጂ ሰው በሰላሙ ጊዜማ በጣም ፍቅር ነው። ግን ጠብ አያያዝ ላይ ከቻላችሁበት ረጋ ማለትን በቃ ዞር ማለት መሸሽን እስቲ ቆይ እስከሚረጋጋ ማለትን ከለመድን እግዚአብሔር በቤተሰባችን ውስጥ ለሰው ምሳሌ የሚሆን አሜን። በሰላሙ ጊዜ ሳይሆን በተጣላንበት ጊዜ ወይም በተጋጨንበት ጊዜ እንኳን እግዚአብሔር ለሰዎች ምሳሌ የሚሆን ሰው ያደርገናል። ኢየሱስ ይመስገን አሜን። ምን ይላል እዚህ ጋር? ተቆጡ፣ ግን በቁጣችሁ ፀሐይ ይግባ፣ ኃጢአትን አታድርጉ። ስለዚህ መቆጣት ያለ ነው፣ መጋጨት ያለ ነው። ግን ያን ነገር አያያዙን እግዚአብሔር ይስጥ። ያን ነገር ማባባስ፣ ያን ነገር ከፍ ወዳለ ደረጃ ማድረስ ሳይሆን አያያዙን እግዚአብሔር ኃይል ይስጠን። አሜን ትላላችሁ? አዎ። አለበለዚያ ምንድን ነው የሚለው? የእግዚአብሔር መሠዊያ በለቅሶና በሐዘን ትከድናላችሁ፣ እግዚአብሔርም ቁርባናችሁ እንዳይመለከት በደስታም እንዳይቀበሉ ይላል። እንደዛ እንዳይሆን ቤተሰብ ደግሞ ታውቃላችሁ፣ የዚህ የቤተ ክርስቲያን ትንሿ ቤተ ክርስቲያን ነች። ቤተሰብ ነው አድጎ ይሄን ቤተ ክርስቲያን የሚሰራውና እዛ ያለ ቤተ ክርስቲያን በቤታችን ውስጥ ያለ ሲጎዳ ወይም በዛ ውስጥ ያለ ልክ ካልሆነ እዚህም የሚመጣው መንፈስ ያ መንፈስ ሃሌሉያ፣ እግዚአብሔር ኃይል ይስጠን። አሜን ትላላችሁ? ሁላችንም ያለብን ስለሆነ ኃይሉን ይስጠን እግዚአብሔር። ሁለተኛውና የመጨረሻው በቤተ ክርስቲያን ውስጥ ቤተ ክርስቲያን ውስጥ አብረን ከምንመላለሳቸው ቅዱሳን ጋር አንድነትን ለመጠበቅ በመቻቻልና በፍቅር መኖር። እስቲ ቺን ቃል በመቻቻልና በፍቅር መኖር በሉልኝ። ኤፌሶን 4 ላይ እናንብብ። ኤፌሶን 4 ላይ ጻፏት፣ እኔ ላንብብላችሁ። ምን ይላል መሰላችሁ? ኤፌሶን 4 ላይ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይልና በትህትና ሁሉና በየዋህነት እርስ በእርሳችሁ በፍቅር ታገሱ ይላል። አሜን። ትዕግስት ማለት መቻል ነው። ምንድን ነው ይሄ ትዕግስትና መቻል የምትለው ካላችሁ፣ ቤተ ክርስቲያን ውስጥ የተለያየ መረዳት ያላችሁ ሰዎች አላችሁ። እኔ ያለኝ መረዳት ፋዘር አይኖረውም፣ ወንድም ሰለሞን አይኖረውም፣ ያለኝ በረከት ወንድም በረከት አይኖረውም። ሁላችንም ያለን መረዳት አለ። እግዚአብሔር ያለንበት ቦታ ላይ ያሳየን መረዳት አለ። አሜን ነው። እና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለ ቤተ ክርስቲያን ሲናገር ያው በመንግስተ ሰማያት ምሳሌ አድርጎ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበችን መረብ ትመስላለች ይላል። ሰው የተለያየ ባክግራውንድ አለው። ሰው የተለያየ ያደገበት ማህበረሰብ አለው። ሰው የተለያየ ባህሪ አለው። አሜን። ስለዚህ ሁላችንም ምንድነው እዚህ ጋር በደንብ እንድናውቅና ትኩረት እንድናደርግበት የተፈለገው ነገር ምንድነው? ቅዱሳን እየተለወጡና እግዚአብሔር እያሻሻላቸው እያሳደጋቸው መረዳታቸውን እየጨመረ እንደሚሄድ መገንዘብ አለብን። ለምን መሰላችሁ? ትላንትና በሰላም ያላችሁት ሰው ዛሬ ለወጥወጥ ብሎ ሊናገራችሁ ይችላል። ምንድነው ቢሾፕ ተረፈ ሲሉ ሁላችንም እኮ አንድ ነን። ቀድሞ የተሻለው ታካሚና ተኝቶ እየታከመ ያለ ታካሚ ነው እንጂ ሁላችንም አንድ ነን። አንዳንዶቻችን ያው ቶሎ ተሽሎ ሊሆን ይችላል። ከገባችሁ ቶሎ ተሽሎ ሊሆን ይችላል፣ የሚታከም ግን አለ። ስለዚህ ማወቅ ያለብን እቺ መቻል የምትለዋን ነገር ሲናገረን ኦኬ ብለን መረጋጋት ነው እንጂ እንትና እንዲህ ተናግሮኝማ እንዴት ድጋሜ ቸርች እመጣለሁ፣ ኧረ ውሰዱልኝ፣ ኧረ እንደዚህ ለማለት መፍጠን የለብንም። አሜን ትላላችሁ? አዎ። ሰው የተለያየ መረዳት አለው። ሰው የተለያየ አስተሳሰብ አለው። እኛ ያለንበት ነገር እኔ ያለኝ መረዳት ወንድም አዲስ አይኖረውም፣ እናንተ አይኖራችሁም፣ እርስ በርስ አይኖራችሁም። እና ይህንን አይምሯችን ውስጥ አስቀምጠን በሚመጡ ነገሮች
አሁን ዛሬ ከሆነ ሰው ጋር ሰላም ሊሆን ይችላል፣ እዚህ ከማያቸው ወንድሞች ጋር ምንም ላይኖር ይችላል። ነገር ግን የሆነ ነገር ቢፈጠራል ሁላችንም ስጋ ለባሾች አይደለን። እግዚአብሔር ካረዳን እኮ ውልብ ይልብናል። ስለዚህ የዛን ጊዜ ብለን እግዚአብሔር ያው ታካሚ ብያቸዋለሁ። ቀድሞ የተሻለው ሰው እግዚአብሔር ይማራችሁ እግዚአብሔር ይማራችሁ ያለ አይደለም የሚወጣ አይደል? ሐኪም ቤት ሄዳችሁ አታውቁም መሰለኝ። ስለዚህ እግዚአብሔር ይማር የተባባለን ቀስ ነው እንጂ ማባባስ ማቀጣጠል እንዴት ትለኛለህ? ለቅቄልህ ነው የሚሄደው። ብዙ ጊዜ ምን ነው ተውለታለሁ ታዲያ የምንላት ነገር አለች ሁላችንም። ግና እግዚአብሔር ይርዳን። እስቲ ይርዳኝ በሉ። ሁላችንም ስላለንበት ይርዳኝ። ለራሳችሁ እስቲ ጌታ ሆይ ይርዳኝ በሉ። ኢየሱስ ይባረክ። እስቲ ቆም ብለን ትንሽ እንጸልይና ጨርሻለሁ። ጌታ ኢየሱስ ይባርካችሁና ያው ይሄ ዕውቀት አይደለም። ዕውቀት ከሆነ እዚህ አእምሮ ላይ ተቀምጦ የሆነ ሰው ሲያደርግ እንዲህ እኮ አይደረግም የማለት እንጂ ተግባር አይሆንም፣ ውስጣችን አይገባም። ልባችን ውስጥ ሆኖ ምንኖርበት አያደርግልንም። እና በእግዚአብሔር ቤት ደግሞ እንደዚህ በትህትና በቅድስና እግዚአብሔርን በመፍራት ነው እንጂ በመታበይ በወኔ ሄኔማ ምናምን እያሉ በማለት አይደለምና እስቲ ሁላችንም እስቲ እጃችን አንስተን ልባችሁን ከእግዚአብሔር ጋር አገናኙና ጌታ ሆይ እርዳኝ፣ እስቲ በመንፈሳችሁ እርዳኝ። ጌታ ሆይ የሰማሁትን በልቤ አስቀምጥልኝ፣ እርዳኝ። መቻልን ስጠኝ ጌታ ኢየሱስ ክርስቶስ ሆይ፣ መረዳትን ስጠኝ ጌታ ኢየሱስ ክርስቶስ ሆይ፣ ነገሮችን መረዳበትን ጌታ ኢየሱስ፣ ከሰዎች ጋር ያለኝን ጠበን የምችልበትን ሚይዝበትን ኃይል ስጠኝ ጌታ ኢየሱስ፣ ከቤተሰቦቼ ጋር አጠገቤ ካሉት ጋር ምቻቻልበትን ጌታ ኢየሱስ ማስተዋልን ስጠኝ ጌታ ሆይ፣ እንደ ፈቃድህ ነገሮችን እየመረመርኩ የሚሄድበትን በልባችሁ ተናገሩ። እግዚአብሔር የልብ አምላክ ነው። ድምፃችሁን ካልወጣም በልባችሁ ጌታ ሆይ እርዳኝ። ሃሌሉያ። ኢየሱስ ይባርካችሁ። እግዚአብሔር ያክብርልኝ።